አብዛኛውን ጊዜ ሃይ ስኩል ላይ የሚገኙ ተማሪዎች ትሪጎኖሜትሪ ላይ የሚገኙ የኮመን አንግሎችን ቫልዩ ለመሸምደድ ሲቸገሩ ማየት የተለመደ ነው። ዛሬ በቀላሉ እንዴት እነዛን የኮመን አንግሎች ቫልዩ እንደምናገኝ አብረን እንመልከት። አንግሎቹን የምንፈልገው የማንን ነው? የሳይን፣ የኮስ እንዲሁም ደግሞ የታን ወይም ደግሞ የታንጀንት ነው። ኮመን አንግል ደግሞ የምንላቸው 0 ዲግሪ አለን፣ 30 ዲግሪ አለን፣ 45 ዲግሪ አለን፣ ደን 60 ዲግሪ እንዲሁም ደግሞ 90 ዲግሪ ናቸው። 1 2 3 4 5 ማለት ነው። እነዚህ ስኩዌር ሩት ከጨመር በኋላ የነዚህን የስኩዌር ሩት ቫልዩ ማውጣት ብቻ ነው። ይህንን በምናወጣበት ጊዜ 0 ከስኩዌር ሩት ስትወጣ 0 ትሆናለች። ከታች 2 አለ which is 0 divided by 2 እንደማለት ነው which is 0 ይመጣል ማለት ነው። 30 ላይ ደግሞ ያለውን 1ን በምናወጣበት ጊዜ which is 1 over 2 ጋር እኩል ነው። ደግሞ ከስኩዌር ሩት ፐርፌክት ስኩዌር አይደለችም አትወጣም ማለት ነው። 3ም እንደዛው። እዚህ ጋር ግን 4 ትወጣለች which is 2 over 2 ይሆናል። ጀነራሊ 1 ነው ማለት ነው። ስለዚህ የሳይን ቫልዩ እንዲሁ በቀላሉ ማግኘት እንችላለን ማለት ነው። ለኮስ ደግሞ እንዴት ነው የምናደርገው? ለሳይን ያገኘነውን ቫልዩ ሪቨርስ መጻፍ ነው። ያ ማለት ለሳይን ወደዛ ነበር አይደል ነው። አሁን ደግሞ የኮስን ቫልዩ ለማግኘት ወደዚህ መጻፍ ነው። ምን ማለት ነው? ሳይን 90 ቫልዩ 1 ነበር አይደለ? ስለዚህ እኛ ደግሞ እናመጣና 0 ላይ ኮስ 0 1 እናደርገዋለን። ከዛስ ሩት 3 ኦቨር 2 ነው አይደለ? እዚህ ጋር እናመጣውና ሩት 3 ኦቨር 2 ብቻ ከ90 ዲግሪ በመነሳት ወደ 0 ዲግሪ መሄድ ነው ማለት ነው የኮስን ቫልዩ ለመፈለግ። ኮስን ደግሞ ኮስ 40 ደግሞ ማን ይሆናል? በሩት 4 ሩት 2 ኦቨር 2 ይሆናል። አሁንም ወደዚህ መሄድ ነው። 30 ይላል አይደለ? 1 ኦቨር 2 ነው አይደለ? 60 ደግሞ 1 ኦቨር 2 ይሆናል ማለት ነው። ከዛ 0 ይሆናል ማለት ነው። ስለዚህ በጣም ቀላል ነው። ይሄንን ላጥፋና ላሳያችሁ ምን እየሆነ እንደሆነ ተመልከቱ። እዚህ ጋር ይሄው ሪቨርሱን ነው የጻፍኩት። ቀደም ወደዛ ነበር የሄድኩት፣ ሳይኖቹን ወደዛ ነበር የሰራሁት። ወደዛ የሰራሁትን አሁን ለኮስን ለመፈለግ ወደ ዚህኛው ማምጣት ነው ማለት ነው። ታንን ደግሞ እንዴት እንደምንፈልግ በቀላሉ ላሳያችሁ። እንደዚሁ ለታንም ራንደምሊ ከ0 እስከ 4 እንጽፋለን በየአንግሎቹ ስትሬት ማለት ነው። 0 1 2 3 4 በመቀጠል 0 1 2 3 4 የጻፍነውን አሁን ደግሞ ሪቨርስ እንጽፈዋለን። አሁን ደግሞ ምንድነው ከ4 በመነሳት እንጽፋለን። 4 3 ዲክሪዚንግ ማለት ነው። 2 ኦቨር 1 ኦቨር 0 ማለት ነው። then the whole thing ስኩዌር ሩት ውስጥ እንከተዋለን ማለት ነው። ቀደም ስኩዌር ሩት ውስጥ የከተትነው ኒውሜሬተሩን ብቻ ነበረ ለሳይንስ እንሰራ። አሁን ግን ለታን ላይ ሙሉን ነው የምናስገባው። ስለዚህ እዚህም ቫልዩ ማውጣት ነው። ይሄ በሚወጣበት ጊዜ 0 divided by 4 which is 0 ነው የሚሆነው። the whole thing 0 ይሆናል ማለት ነው። ይሄ ደግሞ ምንድነው የሚሆነው? ለምሳሌ ያው እንደምታውቁት a over b ሩት ውስጥ ከሆኑ ምን ማድረግ እንችላለን? ሩት a over ሩት b ማድረግ ይቻላል። ይሄንንም እንደዛው እናድርገው። ሩት 1 ኦቨር ሩት 3 እናደርጋለን። ሩት 1 ሲወጣ 1 ይሆናል። 3 ደግሞ እዛው ስለማይወጣ እንደዛው ይቀመጣል ማለት ነው። 2 ኦቨር 2 ደግሞ which is 1 ማለት ነው። 1 ሲወጣ which is 1 ይሆናል ማለት ነው። 3 divided by 1 which is ሩት 3 ይሆናል ማለት ነው። 4 ኦቨር 0 ስኩዌር ሩት ውስጥ ነው ያለው። 4 divided by 0 which is undefined ነው ማለት ነው። undefined ነው። ስለዚህ በቀላሉ ይህንን ስቴፕ ብቻ በመጠቀም የኮመን አንግሎችን ቫልዩ ማግኘት እንችላለን ማለት ነው።